ናቲ በድንገት ሞተ። ሊና ውኡታዋን ቀጠለች። ሰላም ሰላም፣ ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ከፍ ከፍ አድርጉኝ ማለት ነው። ከልብ ነው የማመሰግነው። ላይክም ሸርም እንዲሁም ኮሜንትም ሰብስክራይብም ስለምታደርጉኝ ከልብ አመሰግናለሁ ማለት ነው። እወዳቸዋለሁ። እንግዲህ ናቲ በጣም በሚያሳዝን ሁኔታ ላይ ይገኛል ማለት ነው። ሊና እሱን እየጠበቀች ወይኗን አዘጋጅታ እሱ ሰፕራይዝ ስላደረጋት እሷም ራሱ በመነግስታው ማታ ባሌን በቃ ሽር ጉድ ብዬ ልጠብቀው ብላ የወይኗን ብርጭቆዎች እንዲሁም ወይኗን አበባዋን በሚያምር ሁኔታ አዘጋጅታ ውድ ባለቤቷን ትጠብቀዋለች። እሱ እንደሆነ በከፍተኛ አደጋ ሆስፒታል ነው ያደረው። እሷም ይሄንን ነገር አታውቅም። አንደኛ ስልክም አያነሳላት ስላልነበረ በምንም ነገር ልታውቅ አልቻለችም። ስለዚህ በጣም ከፍቷት እያለቀሰች ወደ ምትወዳት ጽናት ቤት ሄደች። እኔ አልሆነልኝም፣ እንደዛ አድርጌ ናትን እየጠበቅኩት ነበረ። ናቲ ደግሞ ሊመጣ አልቻለም። እባክሽን ለጊዜው እዚህ መቀመጥ እችላለሁ ብላስተት። እንዲህ ሊናዬ ምን ማለትሽ ነው? ይሄ እኮ ቤትሽ ነው፣ ለአንቺም ይሆን ደግሞ ቦታ አይጠፋም በማለት እሷም ነገረቻት። ጽዬ በጣም አመሰግናለሁ በማለት ሊና ምስጋናዋን አቀረበች። እዚህ እንግዲህ በቃ ናቲ ለመጨረሻ ጊዜ ነው ስልክ ምደውልልህ፣ እባክህን አንሳ በማለት ስልክ ደጋግማ ትደውልለታለች። ናቲም ስልክ አያነሳም። ስልኩም መኪና ውስጥ ስለነበረ ማንሳት አልቻለም። እሷም በጣም ከፍቷት ከትላንትና ወዳ የነበረውን ደስታ እንዴት በአንድ ጊዜው እንደዚህ ታደርገዋለህ ናቲ? ለምን ቆይኔ ምን አጥፍቼ ነው? ለምን ታሰቃየኛለህ? በማለት ምርር ብሏት ተደፍታ ታለቅሳለች። ሻንጣዋንም ሸከፈች። በጣም ነው እኔ አንጀቴን የበላችኝ። ማለት አንዳንድ ጊዜ አደጋዎች ሊፈጠሩ ይችላሉ፣ ግን እሱም እንደው አበዛው። በሌሊት ጨለማን ተገን እያደረገ የሚመጣ ሰውን ያልወድም። እንዴ ናቲ በጊዜ ገባ በል ወደ ቤት። ጥሩ አይደለም። እንዴት ትዳር እኮ ከተያዘ ሰጥለጥ ብሎ ነው እንጂ መቀመጥ ያለበት። 10 ታክሲን ብትሰራም ገባ ብለህ ለሚስትህም ጊዜ መስጠት አለብህ ባይነኝ፣ እንደኔ ማለት ነው። እኔ ለባለቤቴ በጣም ጊዜ መስጠት ፈልጋለሁ ስሬስ። እና አንተም በቃ ስራ ቀን ትሰራለህ። እኔ በቃ ልምከር ብዬ ነው። ቀን ስራ ትሰራለህ፣ ማታ ማታ ደግሞ ወደ ቤት መግባት ግዴታ ነው። ስለዚህ ይህንን ነገር ተግባር አድርግ ማለት ነው። ያው ፍርት ይነግርሃለች። ለማንኛውም በጣም እኔ ከትላንትና ወጣ በጣም ደስ ብሎኝ ቀለበት እንደዛ ስታደርግላት ምናምን ነገር በጣም ነበር ደስ ያለኝና አሁን ላይ ደግሞ ሊና ከፍቷት እያለቀሰች እንደዚህ ሆና በማየት ሁላችንም የደበረን ማለት ነው። ሊና የኔ ቆንጆ አይዞሽ፣ እሺ የኔ ማር፣ የኔ ድንቡሽቡሽ፣ የኔ ሳቂታ፣ የኔ ፍልቅልቅ ማለት ነው። አይዘን። እንግዲህ እዚህ ጋ ማለት ነው በጣም በሚገርም ሁኔታ የኪራ አጎትና እንግዲህ የአቶ በላይ ጋርድ የነበረው አንድ መካዘን ውስጥ ይገኛሉ ማለት ነው። ልጁን በማገት የኪራ አጎት አግቶት ወደ ውስጥ ይዞት መጣ ማለት ነው። እንግዲህ ኪራ ደግሞ እባክህን አንተ በጣም ነው የምትረዳን፣ ስለዚህ አማን የት እንደሚገኝ ይሄንን ነገር ትነግረናለህ፣ ስለዚህ እባክህን ተባበረን ይለዋል። እምቢ ካልክ ግን እጄ መዳፍ ላይ ነህ ያለከው፣ እኔ ነፃነቴን አውጡኝ፣ እኔ ምንም የማውቀው ነገር የለም ይላል ኪራ። ልጁም እኔ የማውቀው ታሪክ የለም እኔ አላቅም እያለ ይነግረዋል ማለት ነው። አማንን ይዘህልንና ቶሎ ይለዋል። እሱ ምንም እኔን በእናታችሁ እንደዚህ አይነት ውስጥ አውጡኝ ነው እያለ ያለው። እንግዲህ እስኪ እናየዋለን ማለት ነው። እንግዲህ ኪራ ለናሆሜ ስልክ ደወለለት። ስልክ ደውሎ ማንም ሰው መስማት የለበትም፣ የምቀጥርህ ቦታ ላይ እኔ ሰው እልክልሃለሁ፣ አንተ እሳቸውን ተከትለህ ይዘው ይመጣሉ በማለት እሺ ብሎ እሱም አብሮት መጣ ማለት ነው። እዛ መካዘን ውስጥ ሁሉም ተገናኙ ማለት ነው።
እንግዲህ እዚህ መቸለት ከትላንትና ወዳ ባየነው ቪዲዮ ላይ ማለት ነው ጽናት ኪራና አባ የኪራ አጎት ማለት ነው ስማቸው አያዘኝም፣ በጣም ይቅርታ፣ እሳቸው ሲያወሩ ሰምታለች ኪያም ማለት ነው። ስለዚህ ለጠበቃው የኪራን ድምጽ የሰማሁት ይመስለኛል በማለት ትነግረዋለች ማለት ነው። እውነትሽን ነው፣ በጣም ሀሪፍ እያንዳንዱ መረጃ በምትሰሚበት ሰዓት ቶሎ ብለሽ ለኔ አሳውቂኝ፣ በጣም ደስ ብሎኛል እንዲህ አይነት ነገር መተሽ ስለነገርሽኝ በማለት በቃ እንግዲህ ዛሬ ራሴ ነኝ ምሳ የምጋብዝሽ ብሎ እንግዲህ ባጉንም ይዞ ሲነሳ እንዲህ ለምንድነው ባግ ይዘህ የምትሄደው ምናምን ብላ ስትጠይቀው አይ ከአንቺን ካስደበረሽ ሁሉ ነገር ይቀራል፣ ችግር የለውም ትቼው መውጣት እችላለሁ ብሎ እሱም ፖርሳውን አስቀምጦ ትቶት ሄዶ እንግዲህ እዚህ ጋር በሚቀጥለው በጣም ተናዳ ሰዓት ጎርሳ እሱ ጋር ቢሮ መታ ተቀምጣለች ማለት ነው። እንግዲህ ኪያ በነገራችን ላይ ሰውን አትቸኩሉ ትላለች እንጂ በጣም ቸኮል ልጅ ናት። በጣም ማለት ነው። በጣም ነው የምትቸኩለው እውነት ለመናገር ብዙ ጊዜ አያታለሁኝ። ሰውን አትቸኩሉ፣ ሰው እንደዛ አታድርጉ ምናምን ትላለች እንጂ እሷ ትዕግስት የሚባል ነገር የላትም። ትዕግስት ለሰው ልጅ ዋናው ነጥብ ፖይንቱ ምንድነው? ትዕግስት ነው። ሁሉን ነገር በትዕግስት እንግዲህ ጠበቃው ያንን ያለበት ምክንያት ምንድነው? እሱና ቤቲ ሄኖክና ቤቲ ግንኙነት ስላላቸው ከእሷ እንዲርቅ ነው። ሲቀጥል ለእሱም ፍቅረኛ ሆነችም አልሆነችም ገና ምንም የሚታወቀው ነገር የለም። ይቅርታ ምንም የሚታወቀው ነገር የለም ማለት ነው። ግን እሷ በጣም እንትናለች የሆነ በቃ ማለት ትንሽ ፈጠናለች ማለት ነው። ፈጠን ማለቱ እኔ አግባብ ነው ብዬ አላስብም። እንግዲህ ሀናና ማን ነው ስሟ? በእናታቸው እኔ ስሟ በጣም ነው እንትን የሚለኝ ኤደን ነው። እሷ እንግዲህ ፎቅ ወጥተው እሷን ያስደነግጧታል ማለት ነው። ሀና ብለው ሲጠሯት ወይ በእናታቸው አስደነግጣችሁ ምን ሆናችሁ ነው በማለት ተጠይቃቸው ስትጠፊብን እኮ አንቺን ፍለጋ ነው እየመጣ ነው በማለት እነሱም ይነግሯታል። ናሆሜ እንግዲህ እሳቸውን አገኛቸው፣ የኪራን አጎት አገኛቸውን አንሄድ ልጅ እኔ ይዤ የምሄደው ቦታ እዛ ነው ኪራ ያለው፣ አንተ ዝም ብለህ እንሄድ፣ ማንም ሰው አያውቅም አይደለ? አንተ እዚህ እንደመጣ ማንም ሰው አያውቅም፣ ለማንም ሰውም አልተናገርኩም አይደለ? ኪራን ለማገኘት ስትመጣ ሲሉት አይ እኔ ለማንም አልተናገርኩም ራሴ ብቻ ነኝ የመጣሁት በማለት እሱም ተናገረ። ግን የሚገርማችሁ ነገር መርማሪው በጣም ሲከታተለው ነበር። ቁሞም አዋርቶታል። እባክህን እኔ ሌላ ችግር ውስጥ ነኝ ያለሁት በማለት ናሆሜም ትቶት ሄደ። እሱም በጣም ተናገረው፣ አትከታተለኝ፣ አትፈታተለኝ በማለት ናሆሜም ተናገረው ማለት ነው። በጣም ነው የሚገርም ነገር ማለት ነው። እንግዲህ ወይዘሮ ቤቲ እና አማን በጣም ይጨቃጨቃሉ። አንድ ቀን ሰላም ሆነው አያውቁም። ሁልጊዜ ነው እየተጨቃጨቁ ያሉት። ግን አሁን ላይ ቤቲ በቃ ስላስፈታሁህ ብላ ስትል ባልየው ይሰማታል። ጭራሽ አንቺ ነሽ አስፈታሽው? አስፈትተሽ ጭራሽ ቤቲ ውስጥ ምንድን ነው እየተካሄደ ያለው? አንተ ምን ልትሰራ መጣህ? አሁን በጊዜ ለምን ሳትደውልልኝ መጣህ? በማለት በሰው ቤት ቤቲ በገዛ ቤቱ ሄኖክን ታሰቃየዋለች። ሄኖክም ነው እሺ ችግር የለም በማለት ቀጥ ብሎ ወደ መኝታ ክላሱ ሄደ። በጣም ነው የሚገርመው፣ በጣም ማለት ነው። እንደዚህ መሆን አልነበረበትም፣ ግን ማስተዋልን ይጠይቃል ማለት ነው። ቤቲ ባለቤትሽ እንደዚህ ብለሽ መናገር የለብሽም ነበር ማለት ነው። እንግዲህ ያው እውነታውን ነገር ካልነገርከኝ እያለ ኪራ እያፋጠጠ ይገኛል። ናሆሜ እስከሚመጣለት ድረስ ኪራ ቁጭ ብሎ እየጠበቀው ይገኛል። እንግዲህ ናሆሜ ሲመጣ እንዴት እስከ ዛሬ ድረስ ዝም ትለኛለህ? በማለት ኮሌታውን ንቅ አድርጎ ኪራን የያዘው ናሆሜ እንዴ ናሆሜ ምን ሆነህ ነው? እኔ እኮ ቆይ ምን ላድርግ ጨነቀኝ፣ ግራ ገባኝ። እኔን ደግሞ በህይወት መኖሬም ሆነ በእንትን ማንም ሰው እንዲያውቅ ስላልፈለግኩኝ ነው። አሁን አንተ ስትመጣ ማንም ሰው አልሰማም አይደል ሲለው ማንም ሰው እየሰማም የለ በማለት እሱን ይጠይቀዋል። ከዚያ እሺ ቆይ ምንድን ነው እኔ የምረዳችሁ ብሎ ሲለው በእናትህ አንተ በጣም ታስፈልገናለህ፣ ትረዳናለህ እና ብዙ ነገሮች ታግዘናለህ፣ ለዚሁ ብዬ ነው ስልክ ደውዬ ና ቶሎ ያልኩህ በማለት ለናሆሜ ይነግረዋል። እንግዲህ ቤቲ በጣም አብዝተዋለች። የት ነው
እኔን ሳትነግረሽ የት ነው ሄደህ ቆይተህ የመጣኸው? በማለት ሄኖክን በጣም ታፈጥጠዋለች። አንቺ ፖሊስ ጣቢያ ሄደሽ ስትመጪ አልነበረ? ልክ እኔም ደግሞ እንዳንቺ ሰው ለማግኘት ነው የሄድኩትኝ። ስለዚህ ያንን የምፈልገውን ሰው አግኝቼ መጥቻለሁ ልክ እንዳንቺ በማለት እሷን ይናገራታል። እሷም እንዲህ ቆይ አንተ ምን ማለት ነው? ለምንድን ነው እንደዚህ ብለህ እኔን የምትናገረኝ? አላበዛሁም እንዲህ በማለት በጣም ትጮኻለች፣ ትበሳጫለች። በጣም ተበሳጨች። እሱም ኪያን ላገኛት ሂጄ ነው በማለት ነገር ምን ኪያን እንዴት ብለህ ልታገኛት ትችላለህ? ምንድን ነው እየተካሄደ ያለው? እኔ እኮ ባለቤት ነኝ፣ እንዴት እሷ ጋር ትሄዳለህ? ለምን እያለች በጣም ትጮኻለች። በጣም ተበሳጨች። በጣም ትስቃለችም ፈገግም ትላለች። የብስጭት ፈገግታ ነው ፊቷ ላይ የሚያሳየው። ሄኖክም ዞር ቤ ወደዛ፣ ካሁን በኋላ እኔና አንቺ እኮ ሳንዋደር ነው የተጋባ ነው። ስለዚህ ከህይወቴ ራሱ ላስወጣሽ እችላለሁ። በቃ ተይኝ፣ ዞር ቤልኝ፣ ሰልችተሽኛል ያንቺ ነገር ሁልጊዜ ንዝንዝ በማለት በጣም ተናዶ ተብሰክስኮ እሱ ላይ ይናገራታል። እንግዲህ እዚህ ጋ አማን ቤቲ ስርዓት ያዥ፣ አንቺም እየተነሳሽ አትጩህብኝ፣ ያንባልሽም እየተነሳ አትጩህብኝ። ለዚህ እኮ ያው እስር ቤት ይሻለኝ ነበረ፣ እዛው እንደታሰርኩ ነጻነት ባለው እዛ በቀመጥ ይሻል ነበረ። ለምን አስፈታሽኝ? ማን አስፈቸኝ አለሽ? በማለት አማንም እሷን ይጮህባታል፣ ይጠይቃታል። እንደዚህ በሚነጋገሩበት ሰዓት ነው እንግዲህ ሄኖክ በመሀል ገብቶ ይህንን ነገር እየሰማው ማለት ነው። እንግዲህ የኔን ሂደህ እንዴት እንደዚህ ብለህ ትናገራለህ? በማለት ኪያ በጣም ትናደዳለች። በጣም ልትጉትጉ የምትለው ማለት ነው። ያው ሄኖክ ወደ ቢሮ መጥቶ እሷን ብዙ ነገር ተናግሯታል። በዛም ምክንያት ነው እሷ ትረስት ውስጥ የገባችው ማለት ነው። አንደኛ የወንድሟ መጥፋት ያሳስባታል፣ ሁለተኛ ደግሞ ህይወቷ ያሳስባታል። በጣም ብዙ ፈተናዎች አለባት። ግን ይሄንንም ይሁንና ደግሞ ስለ ሁሉ ነገር እግዚአብሔር ይመስገን ብላ ፈጣሪዋን እያመሰገነች መቀመጥ ነው እንጂ ያለባት እንደዚህ መበሳጨት፣ ቶሎ ብሎ ቱግ ማለት፣ ሁለተኛ ብዙ ነገሮችን ታደርጋለች። እና እግዚአብሔር አምላክ ልቦና ይስጥሽ ኪያ፣ ተረጋጊ። ለማንኛውም እወዳቸዋለሁ።